እዚህ ጠብቀንና ሜቢ እስቲ ፋይናሊ ጥቂት ደቂቃ በኋላ ደስ ይለኛል ካልቸኮል ነው። እሺ ያሉ መቀየር ስለልታቸው እጅ ልስማ ሌሊት ነው እንዳልኩ አንተም ሰሜን አሜሪካን አይደል? ሌሊት ነው አንተ ገማል። ግን ያው ቅዳሜና ወደ ረፍት ስለሆንኩኝ ፍራይዴ ስለሆነ ችግር የለውም ብዬ ነው። እሺ ታቸው ልስማ። ተባረኩ፣ እግዚአብሔር ይስጥልን። አሜን አሜን። መውረድ በፈለግበት ሰዓት ወረድ፣ ችግር የለውም። እሺ መጣ እንችላለን። እሺ ዮባ ያለ አሎ ኦኬ ኦብዘርቨር አለ ገመቹ ነው አይገጥስ ለምናሩ ሰው ከሁለት አንዳቸው የተቀበልና እንግዲህ አውራ። እሺ ማን ነው? እሺ ቀጥል። ሰላም እንዴት አለ? ሰላም እንዴት ናችሁ? ግርማቸው ነኝ። ቀድሞ ከሁለታችሁ እኔ ነኝ። እሺ ግርማቸው እንዴት አለ? ሰላም እንደሚሄድና እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ግን ከዛ በፊት ይቅርታ የምጠይቃችሁ እኔ አማርኛ ሁለተኛ ቋንቋዬ ስለሆነ እርስዎ ምናምን እያልኩ ማውራት ስለማልችል አሁኑ ይቅርታ አድርጉልኝ ሁላችሁ። አይ ሲጀመር እኔ አንተ ነኝ እርሱ አይደለም። ይቅርታ ያስቀር። አይ ለሁላችሁ ችግር የለውም። እዚህ ጋር ሁሉም ወጣት ነው እና ችግር የለውም። አንተ ብለህ ማውራት ትችላለህ። የት ቤተ እምነት ነኝ ያልከኝ? ሙሉ ወንጌል ነኝ። ሙሉ ወንጌል። እሺ ርዕሱ እንደምትመለከተው ለምንድን ነው ኦርቶዶክስ ማትሆኑት የሚል ርዕስ ነው እና መጽሐፍ ቅዱስ ላይ አንድ ሀሳብ ላንሳልህ እና እሱን ተመርክዞ ለምን ኦርቶዶክስ አትሆኑም የሚለውን ትመልስልኛለህ። ኢየሱስ ክርስቶስ ቤተክርስቲያንን መሰረታት። ከዛ ሐዋርያቱን ወንጌልን እንዲሰብኩ ለፍጥረት ሁሉ ወንጌልን ስበኩ ብሎ ላካቸው። እነሱም ወንጌልን እያስተማሩ ባስተማሩበት ክርስቲያኖችን ባጠመቁበት ቦታ ለታመኑ ሰዎች እምነትን እየሰጡ እረኛ እየሾሙ ይሄዱ ነበር። ይሄ ደግሞ እስከ ጌታ ምጽአት ድረስ ይጠብቃል አይደለም? ወይንም በዚሁ መልኩ ይቀጥላል። ሰው ቤተ ክርስቲያን ሳትጠፋ ሳትቋረጥ ትቀጥላለች ማለት ነው። አሁን ይህን ያነሳው ለምንድን ነው? አስቀድሞ ጌታም ተናግሯል ስለ ቤተ ክርስቲያን። ቤተ ክርስቲያንን ይሰራሉ የገሃነም ደጆች አይችሏትም ብሏል። በኤፌሶን መልእክቱም ደግሞ ከእድፈት ወይም ከፊት መጨማደድ ጠበቃት ብሏል። እንዲሁም ጳውሎስ ደግሞ በጢሞቴዎስ መልእክቱ ላይ የእውነት አምድና መሰረት ብሎታል ቤተ ክርስቲያንን። ከመጽሐፌን ካየን አንተ ያለኸው ባልተቋረጠችው ባልጠፋችው ጌታ ከመሰረታት በኋላ ሳትጠፋ ሙሽራው ክርስቶስን የምትጠብቀው ቤተክርስቲያን ውስጥ ነህ? አዎ በትክክል። እሺ የሙሉ ወንጌል ነበር ያልከኝ አይደል? አዎ ሙሉ ወንጌል ነኝ። ሙሉ ወንጌል መቼ ነው የተመሰረተችው? በኢትዮጵያ በ19 ብቻ ውስጥ ነው። አንድ 53 ወይ 52 ዓመት ነው አሁን ከተመሰረተች። 53 ምናምን 60 አንበለው 60 ዓመቷ አንበለው እና ችግር የለውም። ቤተ ክርስቲያን የተመሰረተችው የዛሬ 60 ዓመት ነው አይደለም? መቼ ነው? ቤተ ክርስቲያን እንግዲህ የመሰረታት ክርስቶስ ነው። ቤተ ክርስቲያን በአንተ ላይ የመሰረታለው የገሃነም ደጆችም አይችሏትም ጴጥሮስን ያለው ጌታ ኢየሱስ ክርስቶስ ነው። ማለት የዛሬ ስንት ዓመት ማለት ነው በኢትዮጵያ አቆጣጠር? በኢትዮጵያ ቢያንስ ወደ 2000 እንበል። የዛሬ 2000 ዓመት። እሺ 2010 ምናምን ዓመት እንበለው እና በዛሬ 60 ዓመት እና በዛሬ 2010 ምናምን ዓመት መካከል ልዩነት አለ የለም? አለ። ታዲያ እንዴት ነው የዛሬ 2000 ምናምን ዓመት የተመሰረተች ቤተክርስቲያን አትጠፋ ተባብለን የእውነት አምድና መሰረት ናት ተባብለን ስናበቃ አንተ ግን የዛሬ 60 ዓመት የተመሰረተች ቤተክርስቲያን ውስጥ ሆነ ያቺ ክርስቶስ የመሰረታት ቤተክርስቲያን ውስጥ ነኝ ማለት የቻልከው በምን መስፈርት ነው? እዮባ ይሄም ጥሩ ጥያቄ ነው። ነገር ግን እኔ መናገር የፈለግኩትና ቀደም ጥያቄው ኦርቶዶክስ ለምን አትሆኑም የሚል ነው። እላው ላይ ተጽፎ ያለው እና አንድምታም ወደዛው ነው። አሁን ወንድም ዮሐድ ካነሳቸው እነዚህ ሁለት ጥያቄዎች ላይ ስለ ጥምቀትና ስለ ጌታ እራት ነው ለማውራት የፈለኩኝ።
ይሄኛውንም ላነሳልህ እችላለሁ፣ ግን በደንብ ላወራ የምፈልገው እዛኛው ላይ ነው። እሺ ይሄኛውን ላነሳልህ እችላለሁ ስላልከኝ አንተው ስለፈቀድክ አንሳልኝና ከዛ ወደዛኛው እንሄዳለን። ምንም ችግር የለም። በደንብ እንትን ስላላልኩበት እስከዛ ልዘገያየበትና በሀሳብ ሁለቱ ላይ ላንሳልሽ። ቅድም ወንድም አክሊሉ እንትን ካላቸው መካከል ማለት ነው። እሺ ያው እዚህ ያነሳሁት ነገር ላይ ለሰው አንድ ነገር ልበልና ወደ አንተ ወዳልካቸው ርዕሶች እንመለሳለን። ጌታ ኢየሱስ ክርስቶስ አንተም በደንብ ስማ፣ ስታጠና አብረን እንታጠናው ጭምር ማለት ነው። ቤተክርስቲያንን ሰራ ያሬሉ ጽሁፉም ከፍ ወይ ዝቅ አድርገው ፊትን ሸፈነው። እንደዚህ ይሻላል። እያየን ነው እያየን አይደለም። የተወዛገብኩብህ እኮ በጣም ቆይቷል ከተበላሸ ሰው ዝም ብዬ ነው። እንዴት እንደሚታይ ላሳያችሁ። ከሄድ እኔ ጋር ቆይ ነው ማለት ነው። ዊርድ ከሆነ እንደዚህ ነው ያሉት። ጭንቅላት ዜጋ እስኪ ካሜራውን አጥፋውና መልሰህ ክፈተው። ችግር የለውም ግን እናንተ ባዘር ካላረጋችሁ ለእኛማ ቁልጭ ብለህ ነው የምትታየው። በቃ ቀጥሉ ወይ ችግር የለውም። እሺ ታብታብ እያደረጋችሁ ጋይስ ቢያንስ 1 ሚሊዮን እናስገባው። ቤተክርስቲያንን ክርስቶስ ሰራት። ከዛን ሐዋርያቱ ለፍጥረት ሁሉ ወንጌል እንዲሰብኩ ላካቸው። ማቴዎስ 28 ማርቆስ 16 የምንመለከተው ከትንሣኤው በኋላ ተልእኮ ሰጥቶ ሲሸኛቸው እንመለከታለን። እነርሱም ደግሞ ወንጌልን ለፍጥረት ሁሉ እየሰበኩ በተለያየ ቋንቋ ከዛን ያመኑትን እያጠመቁ የቤተ ክርስቲያን ሽማግሌዎችን እየሾሙ ጳውሎስ እንደውም በአንድ ስፍራ ላይ አንተም ከኛ የተቀበልከው ለታመኑ ሰዎች ስጥ ይለዋል አይደል ጢሞቴዎስ። በዚህ መልኩ ቅብብሎሹ ቀጥሏል ማለት ነው። ከዚህ ውጪ ካለ እርሱ ከበረቱ ውጭ የሆነ ስብስብ ነው ማለት ነው። ምክንያቱም አንዲት ቤተክርስቲያን ነች ያለችው። አንዲቷ ቤተክርስቲያን ውስጥ አንድ የሆነ ትምህርት አለ፣ አንድ መንፈስ አለ። ሐዋርያዊ ቅብብሎሹን ጠብቆ የሚሄድ ክርስትና እንጂ ድንገት የሚመጣ በፍጹም የለንም ማለት ነው። ይሄ ከጌታ ቃል አንጻር ነው። ቤተክርስቲያን ይሰራለሁ የገሃነም ልጆች አይችሏትም ማለት እስከ ዓለም ፍጻሜ ቤተክርስቲያን አለች። እኔ ሁልጊዜ ከእናንተ ጋር ነኝ ብሏል። ጌታ ያለባት ቤተክርስቲያን አትጠፋም። ድንገት የሚመጣ ካለ እርሱ በበር ያልገባ ምንድን ነው የሚለው ወንበዴ ነው አይደል? እንደዛ ነው ማለት ነው። ስታጠኑ ሐዋርያዊ ቅብብሎች መሰረታዊ ጉዳይ ነው። በአባቶች ትምህርትም የታመነ ነው ማለት ነው። እሺ ያነሳኸው ነጥብ ላይ እንመለስና የትኛው ላይ ነው ማውራት የፈለግከው? ሁለቱም ላይ ስለ ጥምቀትም ስለ ጌታ እራትም ወይም ደግሞ ቁርባን የተባለው። እሺ ከጥምቀቱ እንጀምርና አንተው ነው የመረጥከው። ጥምቀት አያድንም ብለህ ነው የምታምነው? አዎ እኔ ያው ሙሉ ወንጌል ብያለሁ። ከቤተ ክርስቲያኔ ከእምነት መግለጫ አንዱ ጥምቀት አያድንም ይላል። መጽሐፍ ቅዱስንም በዛ መልኩ ነው የማ መግለጫ ቤተክርስቲያን እኔ ያለሁባት ቤተክርስቲያን የእምነት መግለጫዋም ጥምቀት አያድንም ነው የሚለው። መጽሐፍ ቅዱስንም የተረዳንበትና የተረጎምንበት ወይም ደግሞ የተተረጎመበት መንገድ በእኛ ቤተ እምነት ጥምቀት እንደማያድን ነው። እሺ የአንተ ቤተ እምነት አሁንም አንድ ላስታውስህና ለማስታወስ ብቻ መመለስ ግዴታ አይደለም፣ አጠይቅህም። እሺ የዛሬ 60 ዓመትን የተመሰረተችው ቤተ ክርስቲያን የዛሬ 2000 ምናምን ዓመት ነበረች። ከዛም በኋላ ሐዋርያቱ ካስተማሩ በኋላ የሾሟቸው አሉ አይደለም? ከእነሱ እግር ስር ቁጭ ብለው የተማሩ ሐዋርያን አበው አሉ፣ መጽሐፍ ቅዱስንም ያስተላለፉልን ጭምር ማለት ነው። ከእነርሱ ውስጥ አንድም መጽሐፍ ቅዱስን በኋላ ስለምናወራበት ብዬ ነው። ከዛ በኋላ ከሐዋርያት በኋላ የተነሱ ሐዋርያን አበው ማለት ነው። ሐዋርያት እግር ስር ቁጭ ብለው የተማሩ ከእነሱም በኋላ የተተኩ አንድም ለ1000 ምናምን ዓመት ጥምቀት አያድንም ብሎ ያመነ የለም። የዛሬ 60 ዓመት የተመሰረተችው የአንተ ቤተ እምነት ከየት አምጥታ ነው ጥምቀት አያድንም ያለችው? ይህን እንድታስበው ነው። ወደ ጥቅስ መግባት እንችላለን። የትኛው ጥቅስ ነው ጥምቀት አያድንም የሚለው? ቅድም በተነሳው በማርቆስ ምዕራፍ 16 ላይ መነጋገር እንችላለን። ማለት ያው እኔም የምፈልገው ነገር ምንድን ነው፣ አንተም አትዝለልብኝ እኔም አልዘልብህም። መጽሐፍ ቅዱሱን አውዱን ጠብቀን ኮንቴክስቱን ጠብቀን እናወራበታለን። በማርቆስ ምዕራፍ 16 ከቁጥር 16 ጀምሮ ያለው ክፍል ላይ እንነጋገራለን። ምን ይላል? ለአንብብል መጽሐፍ ቅዱስ እዚህ ላይ ያለ አነበው። ያመነ የተጠመቀም ይድናል፣
ያላመነ ግን ይፈረድበታል ይላል። እሺ ምን ማለት ነው? ስለዚህ እኔ እንደ ራሴና እንደ ቤተ እምነቴ እንዳስተማረችኝ ነው የማወራው። መጽሐፍ ቅዱስም የሚለው ቁጥር 16 ላይ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ነው። ስለዚህ ጥምቀት በእኔ እምነትና በቤተ እምነቴ አቋም ጥምቀት ስርዓት ብቻ ነው። ጥምቀት ሊያድን አይችልም። መጽሐፍ ቅዱስም የተጠመቀ ያመነ ግርማቸው አንዴ ጥቅሷ ላይ እናውራና ስርዓት ብቻ ነው ይላል ጥቅሱ። የወለ ጥቅሱ የሚለው አንተ ቀይ ካደረግከው ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ይላል። ያልተጠመቀ ይፈረድበታል ይላል። አይልም። ያልተጠመቀ ይፈረድበታል አይልም። ማለትም አይጠበቅበትም። ለምን ማለት እንደማይጠበቅበት እነግርሃለሁ። አስቀድሞ ግን እያወራን የነበረው ምንድን ነው? ጥምቀት ያድናል አያድንም ነውና ለድህነት ምንና ምንድን ነው የተባሉት? ስለ ፍርድ እናወራለን። አስቀድሞ ድህነቷን እንጨርስና ያው ፍርድም ከታች አይደል ያለው። ስለ ድህነቷ እናወራና ለመዳን ወይም ድህነት እንዲመጣ ምንና ምን ያስፈልጋሉ ነው የሚለው። እምነት ነው የሚያስፈልገው ለመዳን ነው ይላል መጽሐፉ ነው። አንተ ይላል ነው መጽሐፉ ነው የሚለው። በመጽሐፉ ነው የምናወራው። እሺ ላንበው አንዴ። እኔ ያመነ ይድናል ከዛ ይጠመቃል፣ ያላመነ ግን ይፈረድበታል ይላል አይልም? ያመነ የተጠመቀ ምን ይላል? ምን ምትላለች? ያዝች ጋር ይላል ትታያለች። ምን ምትለዋ እናን ነው የምትወክለው። በግሪኩ ካይ የሚል ቃል አለ፣ በእንግሊዝኛው ኤንድ የሚል አለ። ምን ምትለው የአማርኛዋ እናን ትወክላለች። ያመነ እና የተጠመቀ ማለት ነው። የበላ እና የጠጣ ይጠግባል ካልኩ ለመጥገብ ምንና ምን አደረገ ነው የሚባለው? በላ ብቻ ነው የሚባለው? ጠጣም ይባላል። ምክንያቱም ስዘረዝር የበላ እና የጠጣ ጠገበ ስላልኩ ወይም ይጠግባል ስላልኩ ማለት ነው። እዚህም ጋር ያው ተግባቦት አማርኛውም ግልጽም ስለሆነ ማለት ነው። ያመነ እና የተጠመቀ ይድናል ነው የሚለው። 4 ነጥብ። ያመነ ይድናል ሳይሆን የሚለው ያመነና የተጠመቀ ይድናል ነው የሚለው። አንተ ግን ቆርጠ ጥምቀትን ተውካትና ያመነ ይድናል ከዛ ይጠመቃል። ይሄ በቀጥታ ከክርስቶስ ትምህርት ጋር መጋጨት አይደለም ነው። እዮባዬ ምናልባት አረዳዳችን ሊለያይ ይችላል። ይሄን አውቃለሁ አምናለሁ። መጽሐፉ የሚለው አንተ የያዝከው መጽሐፍ ያመነ የተጠመቀም ይድናል፣ የሚያስፈርደው ግን አለማመን ነው። የሚያስፈርደው ግን ምን እኮ ፍርድ ጋር አልሄድኩም። ፍርድ ጋር እንመጣለን ብዬ ነበር። ድህነቷን እንጨርስ፣ ፍርዱ ጋር እመጣልሃለሁ። በደንብ በጥሩ ምሳሌ አስረዳለሁ። እንትን የሚል ከሆነ መጀመሪያ ድህነቷ ጋር እንጨርስ። ለመዳን ምንና ምንድን ነው የተጠቀሰው? እንደ መጽሐፏ እንዳንተ ቴንኪው። ለመዳን ምንና ምን? ያመነ የተጠመቀ። እንደዛ ብለህ ታምናለህ? ለመዳን ያመነ የተጠመቀ ብለህ ታምናለህ? ያመነ ይጠመቃል። ለመዳን ነው፣ ስርዓት ለመፈጸም ነው የሚጠመቀው። የት አለ እስኪ ስርዓት? አሁን ይኸው ለመዳን የሚለውን ይኸው እዚሁ ጋር ስላስነብብህ ያመነ የተጠመቀ ይድናል የሚለው። ድህነት የመጣው ከምንና ከምን በኋላ ነው? ከእምነትና ከጥምቀት በኋላ ነው ድህነት የመጣው። ሰው እምነትና ጥምቀት ለመዳን ነው። እስቲ ስርዓት ለመፈጸም ነው የሚለውን አስነብበኝ። የትኛው ጋር ልክፈትልህ? ስርዓት ይኸውልህ እኔ ነኝ ያልከው እንጂ መጽሐፉ አሁን ያልከው ያያዝከው መጽሐፍ የሚለውን እንበል። መጽሐፍ የሚለውን እንበል። ከዘፍጥረት እስከ ራእይ ስርዓት ለመፈጸም ነው የሚል ካለ ታመጣለህ። ከሌለ ግን መጽሐፍ የሚለውን ብቻ እየተነጋገርን እንሄድ። እዚህ ጋር ይሄን ያህል ካወራን ስግጥ ብሎ መቀመጥ አይጠበቅብኝም ብዬ አስባለኝ። ሌላ ጥቅስ ልድገምህና እዮባዬ ቆይ አንድ ጥያቄን መልስላለሁ። መልስላለሁ። ከክፍሉ ሳትወጣ ያመነ የተጠመቀ ይድናል ካለ እምነት ብቻ እንደሚያድን መጽሐፍ ቅዱስ አይናገርም? አይናገርም። በምን አማርኛ ያመነና የተጠመቀ እያለ እምነት ብቻ እንዴት ነው? ይሄ ወንጌል የጌታ የኢየሱስ ክርስቶስ ወንጌል ነው አይደለ? አዎ የጌታ የኢየሱስ ክርስቶስ ወንጌል ነው። የጌታ የኢየሱስ ክርስቶስ ወንጌል ላይ ታዲያ ያኔ በምሽቱ ጌታ ኢየሱስ ሲሰቀል አብሮት ከተሰቀሉት መካከል አሁን ከኔ ጋር በገነት ነህ የተባለው
ተጠምቆ ነው እንዲዳ ነው። በዛን ሰዓት ጥምቀት ነበረ፣ የአዲስ ኪዳን ጥምቀት። ጥምቀትማ ከሙሴ ጊዜ ጀምሮ ከኦሪት ሕግ ጊዜ ጀምሮ ጥምቀት ነበር። ጥምቀት ያድን ኖሮ ኢየሱስ ራሱ ለምን ይመጣል? አማርኛ እየተደማመጥን የአዲስ ኪዳን ጥምቀት ነበር ወይ ወይም ጌታ የሰጣቸው ጥምቀት ነበር ወይ ነው? እኔ ጥምቀት አንድ ነው ብዬ ነው የማምነው። አንዲት ጥምቀት አይደለም የሚለው መጽሐፍ ቅዱስ? እሺ፣ አንዲት ጥምቀት የተባለ የትኛው ነው? ዮሐንስ ጥምቀት እና የጌታ ጥምቀት አንድ ነው? ለምሳሌ እሱ አንድ አይደለም። አንድ ነው ብዬ ነው የማምነው። አንዲት ጥምቀት ይላል እኮ አልከኛው። ጥምቀት አለ ነው። ጥምቀት ከብሉይ ኪዳን ጀምሮ ይኑር ጥምቀት ይኑር። እናሳጥረው የሆነ ዝም ብሎ ጉንጫ አልፋ ማድረግ አልፈልግም። ጥምቀት ይኑር። አሁን እያወራን ያለ ነው ስለ አዲስ ኪዳኑ ጥምቀት ነው ብዬ ስፔሲፊክ ጠቀስኩልን። ማውራት ከቻልክ አዲስ ኪዳኑ የትኛው ነው ካልከኝ አሳይሃለሁ። ጌታ ከትንሣኤው በኋላ የማቴዎስ ወንጌል ምዕራፍ 28 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቴ አድርጓቸው ያለውን ጥምቀት ነው እየተናገርኩ ያለሁት። ይህም ከትንሣኤው በኋላ ነው። የማርቆስ ወንጌል ምዕራፍ 16 ከትንሣኤው በኋላ ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀም ይድናል፣ ያላመነ ግን ይፈረድበታል ብሎ ወንጌልን ለፍጥረት ሁሉ እየሰበኩ ያመኑትን እያጠመቁ የእርሱ እንዲያደርጓቸው ያዘዘውን ጥምቀት ነው እያወራ ያለሁት። ዮሐንስን ጥምቀት የተጠመቁት ራሱ መንፈስ ቅዱስን ስላልተቀበሉ ያመኑት ግን ደግሞ የጌታን ጥምቀት ያልተጠመቁትን በዮሐንስ ጥምቀት ብቻ ተጠምቀው የነበሩትን የጌታን ጥምቀት ሲያጠምቋቸው እንመለከታለን። ሰው እያወራን ያለ ነው የሐዋርያት ሥራ ምዕራፍ 19 ማለት ነው። እያወራን ያለ ነው ስለ ጌታ ጥምቀት ነው። ግልጽ ነው። ያስኬዳል። አንተ በብትለውም ያስኬደኛል። በቃ ካስኬደ ማርቆስ ላይ የተቀመጠው ይሄ ጥምቀት ነው። አንድ ያነሳውን እዚሁ ጋር ልመልስና አንድ ጥቅስ ልጥቀስልህና እሱ ላይ ምን እንደምትል መስማት ስለምፈልግ ማለት ነው። ጥያቄ ያላመነ እኮ ይፈረድበታል የሚለው እንጂ ያልተጠመቀ አይልም አልከኝ። አዎ አይልም። አስቀድሞ ለድህነት ያስቀመጠውን ተመልከቱ። እዚህ ጋር ሁላችሁም ለድህነት ያስቀመጠውን ሳይቀበል ያልተጠቀሰ ቃል ማለት ለፍርድ ስላልተጠቀሰ ብቻ ለድህነት አይደለም ብሎ አንዱን በአንዱ ማጣፋት ልክ አይሆንም። ለማንኛውም ግን ከዚህ በፊት መስዬው አውቃለሁኝ ግልጽ ይሆናል ብዬ ስለማስብ ማለት ነው። በደንብ ስማኝ። ቲክቶክ የከፈተ ያሬድ ጋር ገስት የላከ ይገባል ካልኩኝ በደንብ ስማ። ቲክቶክ የከፈተ አፕሊኬሽኑን ማለት ነው። ከዛ ያሬድ ጋር ገስት የላከ ይገባል አልኩኝ። ከዛ ቲክቶክ ያልከፈተ ያሬድ ጋር ገስት አይገባም ካልኩኝ ያሬድም ጋር ገስት ያላከ ማለት ይጠበቅብኛል? አይጠበቅብኝም። ለምን? የተቀመጠው ግራመር ላይ ብቻ እናውራ። አሁን ታሪክ ውስጥ ያስገባናል። አንዴ ለአንተ ብቻ ስላልሆነ ማወራው አንዴ። ቲክቶክ ያልከፈተ ያሬድ ጋር አይገባም ካልኩኝ ገስት ያላከ ማለት አይጠበቅብኝም። ለምን ከተባለ ከጅምሩ ቲክቶክ ሳይከፍት ገስት አይልክም። ልክ እንዲሁ ገና ከጅምሩ ሳያምን አይጠመቅም። ስለዚህ ያልተጠመቀ ይፈረድበታል ማለት አይጠበቅበትም። ጥምቀት ለድህነት መሆኑን አስቀድሞ ምን ስላለን ስለነገረን ይቺ የመጀመሪያዋን መስመር ያመነ እና የተጠመቀ ይድናል የሚለውን ሳትቀበል እዚህ ጋር ጥምቀት ለድህነት መባሉ ለመቃወም ያላመነ ከዛ ያልተጠመቀም ይፈረድበታል ይባልልኝ ማለት ይሄ ትክክል አይደለም። ልክ ያልሆነም ፋላሲ ነው ማለት ነው። እሱን ብትታረመው ጥሩ ይመስለኛል። እዮብ አንዴ እዚሁ ጋር ከሌላ ቦታ ሳትሄድ ጸሐፊው የዚህ ወንጌል ጸሐፊ ማርቆስ ሲጽፍ መቼም በአይን ካየው ከሰማው ከተመለከተው ተነስቶ ነው የጻፈው። ከኔም ከእናንተም የተሻለ አረዳድ ይኖረዋል ብዬ አስባለሁ። ታዲያ እንደዛ ከሆነ ያላመነ ይፈረድበታል ያለበት ቦታ ያላመነ ያልተጠመቀም ይፈረድበታል ማለት አቅቶት ይመስላል? አይመስለኝም። ግን እኮ አሁን ነገርኩ እንዴት መረዳት እንዳልቻል ካልገባኝም። ይኸውልህ ከላይ ያመነ የተጠመቀም ይድናል። ይኸው በቃ መቀበል ፍላጎት ካለ የጌታን ቃል የምትቀበል ከሆነ ተቀበለው። ለመዳን እምነትና ጥምቀት ተብሏል። ወደ ፍርድ ስትመጣ ያላመነ ይፈረድበታል አለ አይደለ? ከጅምሩ ሳያምን ስለማይጠመቅ ያልተጠመቀ ማለት አይጠበቅበትም። ግልጽ አይደለም?
ነው። አሁን ገባኝ። ግን ያልገባችኝ ደግሞ አንድ ጥያቄ ብቻ አለች። እሺ አሁን በኦርቶዶክስ ቤተ እምነት ካዲያ ሰው አምኖ ነው እንደሚጠመቀው? አሁን አንድ ህፃን ልጅ አምኖ ስለ እምነት ምኑን አውቆ ነው የሚጠመቀው? ያመነ የሚጠመቅ ከሆነ በ40 ቀን እና በ80 ቀን የሚጠመቅ ህፃን ምኑ ስለ እምነት ያውቃል? እስቲ ዮባ አያውቅም አያምንምና አያውቅም። የተለያዩ ነገሮች ናቸው። አስቀድሞ ግን በኦርቶዶክስ ቤተክርስቲያን ላልከው በኦርቶዶክስ ቤተክርስቲያን ይህ ጥቅስ ቅድምታችሁም ተጠይቆ ነበር። በዚሁ አጋጣሚ ልመልሰውና ያመነ የተጠመቀ ይድናል የሚለው የቤተክርስቲያናችን ትምህርት ነው፣ እንጠቀመዋለን። ያመነ የሚለው ግን ማንን ነው የሚያካትተው ከተባለ ማመን የሚችለውን። እዚሁ ክፍል ላይ አንድ ነገር ላሳይ። ይህን ስል እንደው ዝም ብዬ እንዳይመስል አውዱን የተከተለ ፍቺ መሆኑን የምትረዳው ማለት ነው። እዛው ማርቆስ 16 ላይ አንተ ያነሳኸው ያላመነ ይላል አይደለም? ያላመነ የሚለው ህፃናትን ያካትታል? ያላመነ የሚለው አያካትትም። ስለዚህ እኮ ነው ጥምቀት ስርዓት ነው፣ ሰው ካመነ በኋላ ነው የሚጠመቀው ያልኩህ ለዚህ ነው። ተው ስርዓት ምናምን የሚለው ጥቅስ የለም፣ የራስህ ነው፣ ለራስህ ያዘው። እኔ በጥቅስ ነው እያሳየው ያለሁት። እንደዛ የሚል ትምህርት የለም። ከራስ የሆነውን ነገር ለራስ ያዘው። እኛ ከመጽሐፍ የሆነውን ስለምንቀበል ማለት ነው። ያላመነ የሚለው ህፃናትን አያካትትም ማለት አየህ። ለህፃናቱ ምን አስቀመጥ? ላለማመን አልደረሱም፣ አላምንም አይሉም፣ ስለዚህ ሊፈረድባቸው አይገባም የሚል እምነት ስላለ ነው አይደል? ያመነ የሚለው ማመን የሚችሉትን ነው። መስራት የማይወድ አይብላ ሲል መስራት የማይወደውን እንጂ የማይሰራውን ማለት አይደለም። ህፃናት አይሰሩም ለምሳሌ ማለት ነው። መስራት ግን የማይወደውን አይብላ ተብሏል። ማይሰራው አይብላ ቢባል ኖሮ የታመሙ ህፃናት በእድሜ ከፍ ብሎ የአእምሮ ህሙማን ሁሉ ባልበሉ ነበር ማለት ነው። መጽሐፍ ሲጠቀስ ለማን እንዴት የሚለው መሰረታዊ ጉዳይ ነው። ያመነ የሚለው የሚመለከተው ማንን ነው ከተባለ ማመን የሚችሉትን ነው። በእኛ ቤተክርስቲያን ለምሳሌ አንተ ብትመጣ አምነህ ነው የምትጠመቀው፣ ሳታምን አትጠመቅም። ስለ ህፃናት ካወራኸኝ ግን ህፃናት አያውቁም እንጂ አያምኑም፣ ያምናሉ አይባልም። የማያውቁትን አታድርጉ የሚል ቃል ታሳያለህ። በቃ አንዴ እቺ ለመጨረሻ ጊዜ ልመልስህና ጥምቀቱ ላይ መልስሃለሁ። የህፃናት ጥምቀት አይደለም የመጀመሪያው እንትን ነጥብ ማለት ነው። ዋናው ጥምቀትን ስለማትቀበል ህፃናት ለምንድን ነው የሚጠመቁት? ሰው ስለሆኑ ማስረጃ ሰዎች መጠመቅ አለባቸው። አዎ እሺ። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 አዋቂዎቹ ይጠመቁ ይል ይሆን? ሲኔው ኢየሱስ መለሰ ለኒቆዲሞስ፣ ከኒቆዲሞስ ጋር እየተነጋገሩ ነው። እንዲህ ሲል እውነት እልሃለሁ አዋቂዎች ትላልቆች ከውሃና ከመንፈስ ካልተወለዱ በቀር ወደ እግዚአብሔር መንግስት ሊገቡ አይችሉም አይደለም የሚለው። ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ስለዚህ ሰዎች ወደ እግዚአብሔር መንግስት ለመግባት ምን ያስፈልጋቸዋል? ከውሃና ከመንፈስ መወለድ፣ ክርስቶሳዊ መሆን ማለት ነው። ይሄ ያስፈልጋቸዋል። በብሉይ ኪዳን አንድ እንድትረዳው በዛውም ማለት ነው። ስለ አፖስቶሊክ ሰክሴሽን ስታጠና ይህንንም እንድታጠና ጥምቀት የሐዲስ ኪዳኑ ጥምቀት ማለት ነው በብሉይ ኪዳን ጥላ ነበረው። ለምሳሌ የእስራኤላውያን በደመናና በባህር መጠመቅ ጥላ ነበረ፣ ለጥምቀት ምሳሌ ነበረ። ታምናለህ ይሄንን? ምሳሌ ነው። እሺ ማርቆስ ቆሮንቶስ መልእክት ላይ አንደኛ ቆሮንቶስ ምዕራፍ 10 ላይ ከቁጥር 1 ጀምሮ ስታነብ ይህን ታገኛለህ። በባህርና በደመና እዮባ ጥቅስ እያበዛ ነው። የቅድሙ ማርቆስና የአሁኑ ዮሐንስ በፍጹም የማይገናኝ ክፍል ነው፣ ሊተዋወቅ የማይችል ክፍል ነው። አዳምጠኝ ወዳጄ፣ ጠይቀኝ እምነትን እየመለስኩ ከታችን ሆኜ ማዳመጥ እችላለሁ። እዮባ ለመነጋገር አይደለም ማዳመጥ ብቻ ነው። እየጠየቅህ አይደለም ማዳመጥ ብቻ ነው። እስካሁን እየጠየቀኝ እየመለስኩ አይደለም። አልጨረስኩም ሀሳቤን። አንደኛ፣ ሁለተኛ ነገር ደግሞ እምነቴን እንጂ እምነትህን እያብራራው አይደለም። ጥቅስ በዛ ይሄና ምናምን የምትለው የአንተ አመለካከት ነው። የኔን እምነት ስነግርህ ለምንድን ነው እሱ የአንተን አመለካከት እንዳወራ የምጠብቀው? የኔን እምነት ሳወራ እሰጥሃለሁ፣ ምንም ችግር የለውም። የኔን እምነት ሳወራ እንደ እኔ እምነት ነው ልትቀበል የሚገባው። ማለትም የእሱ እምነት ነው ብለህ እንጂ በአንተ እምነት መዝነህ የኔን ጥቅስ ካልጠቀሰልኝ አይባልም።
አይገናኝም ካልክ እሱን ታሳየኛለህ ማስረጃ እያወጣ። ለማንኛውም ግን በብሉይ ኪዳን የነበረው የእስራኤላውያን በባህርና በደመና መካከል መሻገራቸው የጥምቀት ምሳሌ ነበር። ሲሻገሩ አዋቂ ብቻ ናቸው ወይስ ህፃናትን ተሻግረዋል ከተባለ ህዝብ ነው የተሻገረው። ህዝብ ውስጥ ህፃናቶች አሉ። አንዱ እሱ ነው። ሁለተኛ ግርዘት። በብሉይ ኪዳን ግርዘት ነበረ። በየ8 ቀናቸው ይገረዙ ነበረ አይደለ? የእስራኤላውያን ልጆች እርሱ ለጥምቀት ምሳሌ ነው። አሁን በእጅ ባልሆነ ቆላሲስ መልእክት ላይ በግልጽ ነው የተቀመጠው። በእጅ ባልሆነ መገረዝ ተገረዛችሁ። ከዛ ቀጥሎ ምን ይላል? በጥምቀት ከእርሱ ጋር አንድ ሆናችሁ ብሎ ይናገራል። በብሉይ ኪዳን የነበረው ያ ግርዘት በወላጆች እምነትና በወላጆች ፈቃድ የሚፈጸም ነበረ። ህፃናት ልገረዝ አልገረዝ የሚል ተማክረው አይደለም። በሐዲስ ኪዳንም የክርስቲያን ልጆች ክርስቶሳዊ ሆነው እንዲያድጉ በወላጆቻቸው እምነት ይጠመቃሉ። ይህ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱሳዊ አይደለም የሚል ሰው ካለ ይኸው ህፃናት አይገረዙ አይጠመቁ የሚል ማስረጃ ሊያቀርብ ይገባል። እምነታችን ከህፃናት አንጻር ይሄ ነው። ከጥምቀት አንጻር ቅድም የጠቀስኳቸው ጥቅሶች ናቸው። ማስረጃ ወጥተህ ይህን የሚቃወም ነገር ካለ ታሳየኛለህ። ካልሆነ ወደ ጥምቀቱ ሀሳብ ተመለስና የህፃናቱን ትንሽ አቆየውና ጥምቀት ለድህነት የሚለው ላይ ማውራት ትችላለህ። ቀጥል። ዮብ እድሉን ስለሰጠኝ አመሰግናለሁ። ማቴዎስ ምዕራፍ 28 ላይ ቅድም መጀመሪያ ላይ እንደ መግቢያ የተጠቀምከው ክፍልና የማርቆስ ምዕራፍ 16 እንዳነሳ ነው። የማቴዎስ ላይ ምን ይላል? ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ አይደለም የሚለው? ክፍሉን ላውጣው። ያው እንዳልኩ ነው የሚለው። ያም ካለ በኋላ ማቴዎስ 28 ቁጥር 19 ላይ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርቱ ያድርጓቸው ይላል። ምን የሆኑትን? ያመኑትን አይደለም? ትክክል። ያመኑትን በአብ በወልድ በመንፈስ ቅዱስ በክፍሉ ቀደም ካስረዳው እንግዲህ በእኛ ቤተክርስቲያን ያለውን ነገር ካስረዳው ውጪ በቀጥተኛ ንባቡ እንየው። ቀጥተኛ ንባቡን ይዘን አግኝቼዋለሁ። ላንብብልህ። እንግዲህ ሂዱና አሕዛብን ሁሉ ከላይ ከፍ ልበል ተራራ ገሊላ ሄዱ። በባሉትም ጊዜ ኢየሱስም ቀረበና እንዲህ ብሎ ተናገራቸው። ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቀቻችሁ ያዘዟቸው። ያው አማርኛ ብያለሁ ቅድም። እንዲጠብቁ እያስተማራቸው ደቀ መዛሙርቴ አድርጓቸው። ከላይ ግን ወደ ዓለም ሁሉ ሂዱ ወንጌልን ስበኩ ይላል። ከላይ ጀምር ራስ ማርቆስ ላይ ይላል። እሱ ቆይ እዚህ ጋር ጥምቀትን የቀደመው ትምህርቱ ነው። እንዴ ትምህርት ነው፣ እውቀት ማመን። እስቲ አሳይ ትምህርቱ ሲቀድም እዚህ ጋር አንዴሽ ተመልከቱ። ቀደም በኦርቶዶክስ ቤተ ክርስቲያን ለአዋቂዎች እና ለህፃናት ምን አይነት ትምህርት አለ የሚለውን አሳይቻለሁ። ሰው በዛ መነጽር ከታየ ግልጽ ነበር። አንድ በቀጥተኛ ንባቡ ከተባለ ግን እዚህ ጋር የሚቀድመው ጥምቀት ነው። እስቲ አንብብልኝ። ስለማይታየኝ ነው። አንብብልኝ። ወንጌልን ስበኩ ለፍጥረት የሚለው እንኳን ለቶ የኔ ጋር ነው። እኔ ላንብበው፣ አንተ ጋር ያለውን ተከታተል። እንግዲህ አለ እሺ፣ እንግዲህ ወንጌልን ለፍጥረት ሁሉ ከሚለው የቱ ጋር ነው? ወንጌል ለፍጥረት ሁሉ የሚለው ወደ ዓለም ሁሉ ሂዱ ከሚለው ጀምርና አንብብልኝ። ኧረ እሱ ማርቆስ ላይ ነው ያለው። ቀጥልሽ። እሺ፣ እንግዲህ ሂዱና አሕዛብን ሁሉ በአብ እና በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው እያዘዝኳችሁን ሁሉ እንዲፈጽሙ እያስተማራችኋቸው ደቀ መዛሙርቴ ወይም ደቀ መዛሙርት አድርጓቸው። እነሆ እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ ይላል። ስለዚህ ጥምቀት ነው ትምህርትን የቀደመው። እዚህ ጋር አመኑ፣ ካመኑ በኋላ ተማሩ፣ ከተማሩ በኋላ የቱ ጋር ነው አመኑ የሚለው? ደቀ መዝሙር ሆኑ። የቱ ጋር ነው? አንተ ሌላ መጽሐፍ ነው እንደምታነበው? ኖ አንዱ መጽሐፍ ቅዱስ አመኑ ከዛ ተጠመቁ የሚላል እዚህ ጋር። ሳያምን አይጠመቅማ። ማርቆስ መመሪያ ይላል ወይ? ማርቆስ ሌላ ይሄ ሌላ።
መጀመሪያ ማርቆስና ስለዚህ በአንተ እይታ ማርቆስና ማርቆስ የተለያዩ መጽሐፍት ወይም ደግሞ የሚቃረኑ መጽሐፍቶች ናቸው ማለት ነው? የተለያዩ መጽሐፍት ናቸው፣ የሚቃረኑ ግን አይደሉም። ሁለቱ ራሳቸው የቻሉ መጽሐፍት ናቸው። ቆይ አዳም ማቴዎስ ከማርቆስ ጋር በፍጹም እንደማይቃረን አይናቆ መተማመን አለብን። አይቃረኑም እኮ ነው ያልኩህ። ምንድን ነው የማይቃረን ከሆነ ያመነ ነው የሚጠመቀው ብለኸኛል እኮ ቅድም። ይኸውልህ ወዳጄ እዚህ ክፍል ላይ የሚቀድመው እምነት ነው ወይስ ጥምቀት? ማነው ትምህርት ነው ወይስ ጥምቀት ብዬ ስጠይቅ ክፍሉ ላይ ነው የጠየኩህ አይደለ? እርሱን መልስ። ማርቆስ ላይ ያለውን ነገር ደግሞ ከህፃናትም አንጻር የቤተክርስቲያናችን እምነት ብዬ አስረድቻለሁ። መጀመሪያ ከማውራት በፊት አዳምጥ ያነሳውልን ሀሳብ። በዚህ ክፍል መሰረት ትምህርት ነው ወይስ ጥምቀት የቀደመው? እኔ ያመነ ነው የሚጠመቀው። በዚህ ክፍል መሰረት አማርኛ ነው የሚለው ያመኑት የሚለው እሺ፣ አሕዛብ ሁሉ አሕዛብ ያምናል እንዴ? ወደ አሕዛብ ይሄዱ ነው ሲያምን አይደል እንደሚጠመቀው? ካዲያ ክፍሉ ላይ አንተ አማርኛ አሰማም እንዴ? ክፍሉ ላይ እምነት ነው ማነው ጥምቀት ነው ወይንስ ደግሞ ትምህርትን የቀደመው አልኩ። ይኸው እዚህ ጋር ለምሳሌ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያስተማራችኋቸው ነው የሚለው። እያጠመቃችሁ በቃ ትምህርት ቀጥሎ አይደል ያለው ዝቅ ብሎ። አይዋ እሺ ቀጥል እስቲ። አይዋ አልክ ሲጨንቅ። ይኸው ትምህርት ደግሞ በነገር ነው። ሌላ ነገር ውስጥ አትውሰደው። ራስን አይሉ ምናምን ማለት የጀመርከው በክፍሉ መሰረት ይኸውልህ፣ የሚቀድመው ጥምቀት መስማትና መረዳት ከቻልክ እንደው ውስጥ ላለው ጩኸት ከሆነ መልስ ማትሰጠው ለጌታ ቃል እታመናለሁ ካልክ እዚህ ክፍል ላይ ያስቀመጠው የመጀመሪያ ጥምቀት ነው። በአብ ወልድ በመንፈስ ቅዱስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት ያድርጓቸው። ደቀ መዛሙርት መሆን ማለት የጌታ መሆን ማለት ነው። የጌታ ለመሆን ደግሞ ምን ያስፈልጋል? እምነትም ጥምቀትም ያስፈልጋል ማለት ነው። በንባቡ መሰረት የጠየቅኩህን አንተ በዚህ እንትን ሲል በዛኛው በዛ ሲሆን በዚህ ምናምን ማለት ፈልግሃል። የተመቸህን ውሰድ። ጥያቄን መልሼልሃለሁ። ማርቆስ ወንጌል ላይ ያለውንም መረዳት አስቀምጬልሃለሁ። አንድ ማስረጃ ልክፈትልህና ከዛን ይበቃናል ይመስለኛል። ይታያል? ይታየኛል። አንብልኝ። ምን ይላል? የአንደኛ ጢሞቴዎስ አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 አንብቦስ እየሰማሁህ ነው። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል። የሰውነት እድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ ይህም በኢየሱስ ክርስቶስ ትንሣኤ ነው ይላል። ይህም ሌላ እዚህ ክፍል ላይ ሌላ ነው። አንደኛ ጴጥሮስ ካልኩኝ ሌላ ነው። ምን ሀሳብ ጋር በፍጹም የማይሄድ የማይገናኝ ሌላ ሀሳብ። በቃ አለመሄዱን በትርጓሜ ታሳየኛል። መጀመሪያ መነሻችን ማርቆስ ምዕራፍ 16 ነው። ግርማቸው ማሄድ ከሆነ ስተረጉም በትርጉም አለመሄዱን ታሳየኛለህ። እሺ በቃ አነብልሃለሁ። አለመሄዱን በትርጓሜ የኔን ስህተት ታሳየኛለህ። ከጅምሩ ዝም ብለህ አብሮ አይሄድም እያልክ የመጽሐፉን ሀሳብ እንትን አትበለው። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድነናል ይላል። ያድናል የተባለው እዚህ ክፍል ላይ ምንድን ነው? ጥምቀት ምን ሆኖ ምሳሌ ሆኖ አሁን ያድነናል። እሺ ይሄ የሚያድነው ጥምቀት ማርቆስ ላይ የተነገረው ነው አይደለም? ሌላ ነው። ስንት ጥምቀት አለ? እንግዲያው በደንብ አላውቅም። አሁን ስላልተዘጋጀሁበት የጥምቀት አይነቶቹ ሌላ ጊዜ አወራለሁ። ነገር ግን እኔ ማውራት የፈለግኩት ቅድም አፖስቶሊክ ሰክሴሽን ሳነሳለህ ማውራት የፈለግኩት ቅድም ዮሐድና አኬ ያነሱትን ነው አልከኝ። አንተ በፈለግከው ነው ወደ ጥምቀት የመጣሁት። አሁንም እዚህ ጋር እኔ ማውራት የፈለግኩት ብለህ ወደ ሌላ መሄድ ትፈልጋለህ። ወዳጅ የሚያወራ አይደለም ያጣ ነው። ሲጀመር አንተ ለራስህ አንዴ አዳምጠኝ። ማውራት የሚችል ሰው አይደለም ያጣ ነው እና የሚያወራ እስኪ ብለን አይደለም ያስገባ ነው። ለምን ኦርቶዶክስ አትሆኑም ማለት
ትምህርት ላይ መረዳት የሚችል ማስረዳትም የሚችል ብለን ነው እንጂ ዝም ብሎ የሚያወራ ብለን አይደለም ያስገባ ነው። እና ማውራት ብቻ አይደለም ፍላጎታችን። የተነገረውን ነገር መቀበል ከቻልክ ተቀበል፣ መቀበል ካልቻልክና ስህተት ነው ካልክ በማስረጃ አፍርሰው እንጂ እኔ ማውራት የምፈልገው እያልክ ወደ 10 ቦታ አትርገጥ። እዚህ ክፍል ላይ የተጠቀሰው ያድናል የተባለው ጥምቀት የማርቆሱ ነው ወይ ስለ አይደለም አልከኝ አይደለም። ስንት ጥምቀት አለ ስለ አልተዘጋጀውም ነው ያልከኝ። ካልተዘጋጀ እኔ ላዘጋጀ እዚሁ አንድ ክፍል ላሳይህና እሺ ነበብልሃል ግርማቸው አዩባ ሰው አቤት እየሰማኸኝ ነው? አዎ እየሰማሁ ነው። ይታያል እዚህ ጋር ጠቅሶ ይታየኛል። ይኸውልህ አንድ ጥያቄ ብቻ ልጠይቅ፣ አንድ ላይ አብራራልኝ ልስማ። በቃ ቆይ አንድ ጥያቄና መልሱን ቅድም ጨረስን። ረጅም ሰዓት ተጠየቁ። ስለ ጥምቀት መለስኩ፣ ማርቆስን መለስኩ፣ ስለ ህፃናት መለስኩ። አሁን እየተወያየን ነው። እሺ እና ጥምቀት ስንት ነው የሚለውን ስጠይቅ አልተዘጋጀውም ስላልከኝ ይህን ጥቅስ አንብልኝ። አንዲት ጥምቀት የተባለ የትኛው ጥምቀት ነው? አላውቅም። የዚህ መረዳቱ የለኝም። መረዳቱ የለም። እሺ ጴጥሮስ ላይ ጥምቀት እንደሚያድን ተማምነናል። አንድ የመጨረሻ አልተረዳውም አልከኝ እኮ። አላውቅም ካልክ ታዲያ መማር እኮ ነው ያለብህ እንዴ? አላውቅም ብለኸኝ አለማወቅ እንትን ስል ደግሞ እንትን ሊል አይገባማ። አንዴ ይነበባል እዚህ ጋር ይነበባል። እሺ የሐዋርያት ሥራ ምዕራፍ 22 ነው ቁጥር 16 አሁን ስለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ይላል። በኢየሱስ ስም ከላይ ስታነብ በሐዋርያት ሥራ ግን በኢየሱስ ስም እየተጠመቅ ከኃጢአትህ ታጠብ ነው የሚለው። እስቲ አንበው። ኦርቶዶክስ እንደዛ ብሎ ያምናል እንዴ? በኢየሱስ ስም አንብ ኦርቶዶክስን ተውና አንብ መጀመሪያ የምታውቀው ነገር ስለ ጥምቀት ጥምቀት አንዲት ጥምቀት የሚል የትኛው ነው አታውቅም። ስለ ኦርቶዶክስ ግን የመናገር እንትኑ አለ እና አይመጣውም። በቃ ይሄ እንደዚህ አይነት ነገሮች ናቸው ትንሽ የሚያስቸግሩት ሰው። በነገራችን ላይ አላዋቂ የሚባለው ሰው ወይም ይቅርታና መሀይ የሚባል ሰው አንተን እያልኩ ሳይሆን እንትኑ ነው ሀሳቡን ነው የማያውቅ ሳይሆን ለአለማወቅ የዘጋን ይላሉ አባቶች። እና ለአለማወቅ መዝጋት በጣም አደገኛ አስቸጋሪ ነው። ሰው ወደ መረዳት ወደ ማወቅ ወደ ማሳወቅም አይመጣም፣ ድፍን አድርጎ ስለሚቀመጥ ማለት ነው። እና እዚህ ውስጥ ያላችሁ 1700 ሰዎች በተለይ ከቤተክርስቲያን ውጭ ያላችሁ ሰዎች አትድፈኑ፣ አትዝጉ አይምሯችሁ። አዲስ ነገር ሲመጣ ለማወቅ ሞክሩ፣ ለመመዘን ሞክሩ እንጂ ድፍን ያለ ጥላቻ የሚመስል ነገር አታድርጉ። አሁን መጽሐፍ ቅዱስ ሳስነብበው እሱ ስለ ጥምቀት አያውቅም፣ ግን ኦርቶዶክስ እኮ ብሎ ወደ ትችት ይሮጣል ማለት ነው። እና ይሄ ልክ አይደለም። ግርማቸው ለወደፊቱ ታረም። አሁን ስለምን ትዘገያለህ? ተነሳና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ ይላል። ምን እያደረገ ሲጠመቅ ነው ከኃጢአቱ የሚታጠበው? ስሙን እየጠራ ሲጠመቅ ከኃጢአቱ ይታጠባል። ይሄ የሐዋርያት ሥራ ምዕራፍ 22 ስለ ሳኦል ነው የሚነግረን፣ ወይንም ደግሞ ስለ ጳውሎስ ማለት ነው። በጥምቀት በኩል የኃጢአት ስርየት እንዳለ ታምናለህ? ምን አልከኝ? ሰው ሲጠመቅ የኃጢአት ስርየት እንደሚያገኝ ታምናለህ ወይ? አላምንም። እሺ ጳውሎስ የኃጢአት ስርየት ያገኘው መቼ ነው? ጳውሎስ ያመነ ጊዜ ወደ ዳማስቆ ይሄዳል። ያመነ ጌታ መንገድ ላይ ባገኘው ጊዜ ሐዋርያት ሥራ ምዕራፍ 9ም ላይ አለ፣ ምዕራፍ 22ም ላይ አለ። ከ9 ልጀምርልህ? ከ22 ከ9 ጀምረህ አንብብልኝ። እሺ የሐዋርያት ሥራ ምዕራፍ 9 በዚህ እንጨርሳለን ጋይስ። እሺ ይቅርታ፣ ቁጥር ስንት ላይ ነው? እሺ ከቁጥር 1 ጀምሮ እናንብበው። ይታያል? ታነባለህ ወይስ ላንብበው? አንተ አንብበው፣ እኔ በደምብ ስለማይታይ። እሺ
ከምዕራፍ 9 ቁጥር 1 ይቅርታ። ሳውል ግን የጌታን ደቀ መዛሙርት እንዲገድላቸው ገና እየዛተ ወደ ሊቀ ካህናት ሄደ። በዚያ መንገድ ያሉትም ሰዎች ወንዶችና ሴቶችም ቢያገኝ እያሰረ ወደ ኢየሩሳሌም ያመጣቸው ዘንድ በደማስቆ ላሉት ምኩራቦች ደብዳቤ ከእርሱ ለመነ። ሲሄድም ወደ ደማስቆ በቀረበ ጊዜ ድንገት በእርሱ ዙሪያ ከሰማይ ብርሃን አንጸባረቀ። በምድርም ላይ ወድቆ ሳለ ሳውል ሳውል ስለምን ታሳድደኛለህ የሚለውን ድምፅ ሰማ። ጌታ ሆይ ማን አለው? እርሱም አንተ የምታሳድደኝ እኔ ኢየሱስ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። አመነ። የዚህን ጊዜ እየጠየቀ ነው። አዎ ጌታ ሆይ ያለው አምኖ ነው ሳያምን? ገና እየጠየቀ ነው። አልገባውም፣ አላወቀም። አይ ጠየቀ እኮ አንተ ማነህማ ብሎ ጠየቀ። ከዛን እኔ ናዝሬቱ ኢየሱስ ነኝ፣ የመውጊያውን ብረት ብትቃወም ለአንተ ይብስብሃል አለው። ከዛን ግን እየተንቀጠቀጠና እየተደነቀ ጌታ ሆይ ምን አደርግ ዘንድ ትወዳለህ አለው። ምን ላድርግ ነው ያለው? ማነህ አላለም። ማንህን ጨርሷል ከላይ። በዚህን ጊዜ አምኗል ወይስ አላመነም? አላመነም። እሺ ጌታም ተነስተ ወደ ደማስቆ ግባና ታደርገው ዘንድ የሚያስፈልግህን ይነግሩሃል አለው። ሳያምን ነው በደማስቆ የሚያደርገው የሚነገረው? ኦልሬዲ ጌታ ተገለጠልህ ሂድ አለው። ሳያምን ነው ወይ ነው ጥያቄ? ሳያምን ነው ወይ በደማስቆ የሚያደርገው የሚነገረው? አላመነም። እሺ ከእርሱም ጋር በመንገድ የሄዱ ሰዎች ድምፁን እየሰሙ ማንን ግን ሳያዩ እንደ ዲዳዎች ቆሙ። ሳውልም ከምድር ተነሳ፣ ዓይኖቹን በከፈተ ጊዜ ምንም አላየም። እጁንም ይዘው እየመሩት ወደ ደማስቆ አገቡት። ሳያይም 3 ቀን ኖረ፣ አልበላምም አልጠጣምም። በደማስቆም ሐናንያ የሚሉት አንድ ደቀ መዛሙርት ነበረ። ጌታም በራእይ ሐናንያ ሆይ አለው። እርሱም ጌታ ሆይ እነሆኝ አለ። ጌታም ተነስተ ቀን ወደሚባለው መንገድ ሂድ፣ በይሁዳ ቤትም ሳውል የሚሉትን አንድ የጠርሴስ ሰው ፈልግ፣ እነሆ እርሱ ይጸልያልና ሐናንያ የሚሉትም ሰው ገብቶ ደግሞ እንዲያ እጁን ሲጭንበት አይቷል አለው። ሐናንያም መልሶ ጌታ ሆይ በኢየሩሳሌም በቅዱሳንህ ላይ ስንት ክፉ እንዳደረገ ስለዚህ ሰው ከብዙዎች ሰምቻለሁ። በዚህ ስምህ የሚጠሩትን ሁሉ ለማሰር ከካህናት አለቆች ስልጣን አለው አለ። ጌታም ይህ በአሕዛብ በነገስታት በእስራኤል ልጆች ፊት ስሜን ይሸከም ዘንድ ለእኔ የተመረጠ ዕቃ ነውና ሂድ፣ ስለ ስሜ ስንት መከራ ሊቀበል እንዲያስፈልገው እኔ አመለክተዋለሁ አለ። ልቀጥል? የቱ ጋር እንዳመነ ልታሳይ ነው። እሺ እንዳትረሳ። ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱም በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላበት ዘንድ ላከኝ አለው። ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። ያን ጊዜም ደግሞ አየ፣ ተነስቶ ተጠመቀ። አሁን አመነ ማለት ነው። አሁን ቅርፊቱ ከዓይኑ በወደቀ ቅጽበት ጌታን አመነ ይላል። እስኪ እና አስነብበኝ ቁጥር ስንት ላይ ዮባ ይላል እያልን ከሄድን እኮ ኦርቶዶክስ የእግዚአብሔር መንግስት ይወርሳል የሚልም እኮ የለም መጽሐፍ ቅዱስ ውስጥ። ይላልን ብቻ አንጠብቅም፣ አንፈልግም። ግርማቸው አቤት። ሌላ ወሬውን እንቶ ያልተጠየቀውን ስለ ኦርቶዶክስ ምናምን 10 ጊዜ ኦርቶዶክስም እኮ ምናምን ትላለህ። ተወሱ የተጻፈውን ያልኩህ ወዳጄ። አለማወቅህን እኮ ስለ ጥምቀት ያለህን መረዳት አየህ። እንደማያውቅ ሰው ሆነ አውራ። አንዳንዴ ያለውን ነገር ካላወራ ሰው ችግር ነው እንትን ይሆናል። እና አመነ የሚላለ እዚህ ጋር አስቀድሞ የሚቻለው ይህንም ስንጠራበት ከዓይኑ ቅርፊት ወደቀ አመነ የሚል አለ ወይ? በቃ አመነ ማለት ነው። ከዓይኑ ቅርፊት ከወደቀ ማስረጃ ስ አመነ ነው ማስረጃው። እዮባ ያነበብከው ማስረጃ ነው፣ በቂ ማስረጃ ነው ነው አይልማ። የቱ ጋር ነው አመነ የሚለው ወዳጅ? የሚል እኮ የለም። አንድም ቦታ ግብረ መልስ ሲሰጥ አላየንም። ለምን መሰለህ? አሁን ድርቅና ነው ያዝከው። ድርቅና ደግሞ ይቅርታ አድርግልኝና ደስ የማይል ድርቅና ነው ያለ። ከላይ ጀምሮ እያወራ ሲመጣ አመነ ወይ ብዬ የጠየቁ እሱ ግብረ መልስ የመለሰበት ቦታ ላይ ነው። ትንሽ እንኳን መረዳት ከቻልክ ብዬ ማለት ነው። ጌታ ሆይ ምን አደርግ ዘንድ ትወዳለህ ባለ ጊዜ እርሱ
አንተ ማነ ብሎ ለጠየቀው ጥያቄ ኢየሱስ እኔ ነኝ ስላለው ግብረ መልስ ሰጠ። ከዛ በኋላ ግን እሱ ግብረ መልስ አልሰጠም። ከዛ በኋላ ያለው ንግግር ትረካ ነው። አንደኛ ራሱ የተናገረው የ22ቱን ትተህ ወደዚህ የመጣኸው ችግር የለውም እሱ። እዚህ ጋር ስንመጣ ጳውሎስ የሰጠው ግብረ መልስ አልነበረም። ከላይ ጌታ ሆይ ምን አደርግ ዘንድ ትወዳለህ ከማለት ውጭ ማለት ነው። ከዛን እግዚአብሔርና ማተነጋገሩ ጌታና ሐናንያ ተነጋገሩ። በራእይ ተገለጠለት ሐናንያ። ከዛን መጥቶ ምን አለው? ሐናንያም ሄዶ ወደ ቤቱ ገባ፣ እጁንም ጭኖበት ወንድሜ ሳውል ሆይ ጌታ እርሱን በመጣህበት መንገድ የታየ ኢየሱስ ነው፣ ደግሞ ታይ ዘንድና መንፈስ ቅዱስ ይሞላብህ ዘንድ ላከኝ አለ። ውይ አመንኩ አላለም። ምንም ግብረ መልስ አልሰጠም። እዚህ ጋር ወዳጄ ወዲያውም እንደ ቅርፊት ያለ ከዓይኑ ወደቀ። እንደምን ያለ? እንደ ቅርፊት ያለ ወደቀ። ከላይ ጀምሮ ስጠይቅ አመነ ወይ ስል አላመነም ማለት የቱ ጋር ነው አመንኩ ያለው? የቱ ጋር ነው ግብረ መልስ የመለሰ? ምንም የለም። ድርቅና በጣም ነው እንትን የሚለው 22 ላሳየና ይበቃኛል። በመሀል እንዳትገባ። ለጌታ ቃል የማይታመን ሰው እኔ ማውራት ድፍረት ራሱ አለው ብዬ አላስብም። እሺ 22 ላይ ራሱ ይተርካል። ሁለቱም የሚጋጩ ሀሳቦች አይደሉም። ያኛው የሉቃስ ዘገባ ነው፣ ይሄኛው ደግሞ ራሱ ጳውሎስ ስለ ራሱ የሚናገረው። ስለ ራሱ ምን ይላል? ስሄድም አለ ያኛው እንዲህ አለው እያለ ነበር አይደል? የምዕራፍ 9 እዚህ ጋር ግን ራሱ ምን አለ? ስሄድም ወደ ደማስቆ በቀረብኩ ጊዜ ቀትር ሲሆን ድንገት ከሰማይ ታላቅ ብርሃን በዙሪያ ያንጸባረቀ፣ በምድርም ላይ ወድቄ ሳውል ሆይ ሳውል ሳውል ስለምን ታሳድደኛለህ የሚለኝን ድምፅ ሰማሁ። እኔም መልሼ ጌታ ሆይ አንተ ማን ነህ አልኩ። እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለኝ። ከእኔ ጋር የነበሩት ብርሃኑን አይተው ፈሩ፣ የሚናገረኝን የእርሱን ድምፅ ግን አልሰሙም። ቁጥር 10 ጌታ ሆይ ምን ላድርግ አልኩት ይላል። ምን ላድርግ ያለው ስላመነ ነው። ሳያምን ምን ላድርግ ሊል አይችልም። ለምን ካላችሁኝ አስቀድሞ የክርስቶስ የሆኑትን የሚያሳድድ የሚያስር ሰው ነበረ። ሊገድል ሊያስር ደብዳቤ ይዞ የመጣ ሰው ሳያምን እንደው ምን ላድርግ ብሎ ሲታዘዝ አላያችሁ? አመነ። ጌታ ሆይ ምን ላድርግ ባለ ጊዜ አምኗል። ከዛስ ጌታም እመን አይደለም ያለው፣ ምክንያቱም አምኗል ሰውየው። ያላመነ ሰው እመን ነው እንጂ የሚባለው ተጠመቅ አይባልም። ያላመነ ሰው ቅርፊት ይላቀቅ ምናምን አይደለም የሚባለው ምንድን ነው? እመን ነው አስቀድሞ ማለት ነው። እመን አይደለም ያለው። ሐናንያም ሄዶ እጁን ጫነበት፣ ቅርፊቱም ወደቀ። ከዛ ምን እንዳለው ከታች እናነባለን። ጌታ ሆይ ምን ላድርግ አልኩት። ጌታም ተነስተህ ወደ ደማስቆ ሄድና ታደርገው ዘንድ ስለታዘዘ ሁሉን በዚያ ይነግሩሃል አለኝ። ከዚህም ብርሃን ክብር የተነሳ ማየት ባይሆንልኝ ከእኔ ጋር የነበሩ ሰዎች እጄን ይዘው እየመሩኝ ወደ ደማስቆ ደረሱ። በዚያም የኖሩት አይሁድ ሁሉ የመሰከሩለት፣ እንደ ሕጉም በጸሎት የተጋ ሐናንያ የሚሉት አንድ ሰው ነበረ። እርሱም ወደ እኔ መጥቶ በአጠገቤም ቆሙ። ወንድሜ ሳውል ሆይ አለኝ። እኔም ያን ጊዜ ወደ እርሱ አየሁ። እርሱም አለኝ እመን እና ያለው አይደለም፣ የአባቶቻችን አምላክ ፈቃዱን ታውቅ ዘንድና ጻድቁን ታይ ዘንድ ከአፉም ድምፅ ትሰማ ዘንድ አስቀድሞ መርጦሃል። ባየኸውና በሰማኸው በሰው ሁሉ ፊት ምስክር ትሆናለህና። ከዛስ እመን ያለው አሁንስ አይደለም፣ ያላመነ ሰው እመን ነው የሚሉት ሐዋርያቱ። ጳውሎስ ግን ማነው ሐናንያ ግን ያለው ምንድን ነው? ቁጥር 16 ላይ አሁንስ ለምን ትዘገያለህ? ያው ተነሳና ስሙን እየጠራ ተጠመቅ ከኃጢአትህም ታጠብ። ለምንድን ነው ይህ ጥያቄ የመጣው? ጥምቀት አያድንም ሲል ስለነበረ ማያድን ከሆነ ከኃጢአት ታጠብ ለምን ተባለ? አስቀድሞ ባመነ ጊዜ ለምንድን ነው ከኃጢአቱ ያልታጠበ የሚለውን ጥያቄ ሽሽት ብዙ መከራ እየወዳጄ። ለማንኛውም ስለነበረን ቆይታ አመሰግናለሁ።